ሰላም እንኳን ወደዚህ ቻናል በሰላም መጣችሁ። ይሄንን ቻናል የከፈትኩበት ዓላማ የማውቀውንና ለሌላ ሰው ይጠቅማል የምለውን ለማካፈል ነው። ዛሬ ይዤላችሁ የመጣሁት የእንግሊዘኛ ትምህርት ለጀማሪዎች ብቻም ላይሆን ይችላል። ማውራት የምንችል መግባባት የምንችል ነገር ግን አንዳንድ ነገር የሚቸግረንም ትምህርት ልናገኝበት እንችላለን ብዬ አስባለሁ ከዚህ ሌሰን እና ምንድነው ዛሬ ከቨር ማደርገው ለምሳሌ አሁን የተለመዱ አሉ አይደል ለምሳሌ አሁን ስራሽ ምንድነው ለማለት እኛ የምናውቀው ለምሳሌ what is your job ልንል እንችላለን ግን እንግሊዝኛ ተናጋሪ ሀገር ውስጥ የተወለዱ ያደጉ ሰዎች ይሄንን ነገር almost አይጠቀሙበትም ማለት ይቻላል ሌላ የሚሉት ነገር አለ እና እነዚህን ለማየት ነው የምንሞክረው ዛሬ ማለት ነው በትርፍ ጊዜሽ ምን ማድረግ ደስ ይልሻል ከየት ሀገር መጣሽ ወይ ደግሞ ስም ስንጠይቅ ስም ሲጠፋብን ለምሳሌ ከዚህ በፊት ያገኘነው ሰው ስልክ ለመጠየቅ ስንፈልግ እንዴት ነው የሚጠየቀው እንደገና ስለ ስፖርት ለምሳሌ ምን ስፖርት ትወዳለህ ለማለት እንዴት እንደሚጠየቅና እንዴት እንደሚመለስ ይሄን የመሳሰለው ነገር ከቨር ለማድረግ እሞክራለሁ ያው እኔ በጣም ፐርፌክት ሆኜ ሳይሆን የምችለውን ያህል ለማካፈል ነው እና ከወደዳችሁት ሼር አድርጉት አዲስ ከሆናችሁ ደግሞ እና ሌላ ትምህርት የምትፈልጉ ከሆነ ተመሳሳይ ሰብስክራይብ አድርጉ እንዳይመልጣችሁ ሌላ ቪዲዮ መልካም ትምህርት አሁን ወደ ትምህርቱ እንሄዳለን አመሰግናለሁ ኑ እንግሊዘኛ እንማር everyday conversations ይላል ኦኬ የመጀመሪያው አንድን ሰው እንደምን ነህ ለማለት ኦኬ ሁላችንም እናውቃለን how are you ነው አይደለ ብዙ የሚባል ነገርም አለ መጀመሪያ ግን በዚህ እንጀምር how are you ሲለን I'm fine thanks ይሄን እናውቃለን እርግጠኛ ነኝ ኦኬ I'm good thanks ተመሳሳይ ነው አሁንም I'm fine thanks ለማለት ነው not too bad ማለት ደግሞ ምንም ማለል እንደማለት ነው ኦኬ ሌላ ደግሞ በጣም ለምሳሌ አሁን ከጓደኛችን ጋር ከምናውቀው ሰው ጋር ወይ ደግሞ ኮምፎርታብል ከምንሆነው ሰው ጋር እንዴት ነህ ለማለት ምን ተጠቀምባቸውን አሳያችኋለሁ Hi, how are you doing? እንላለን ኦኬ Hey, how's it going? ማለት እንዴት ነው እንደማለት ነው ኦኬ You're right ደግሞ እንላለን You're right ደህና ነህ ሰላም ነው እንደማለት ነው ኦኬ ከዛ ደህና ከሆነን የቅድሙን መልስ እንመልሳለን ኦኬ ደህና ካልሆነን ካመመን ምናምን ደግሞ not so good በጣም ጥሩ አይደለሁም እንደማለት ነው not great አሁንም ተመሳሳይ ጥሩ አይደለሁም I've been better ይባላልችን እንትን አዲስ ነሽ መሰለኝ ለእናንተ ብያስባል I've been better ማለትም 100% ደህና አይደለሁም ለማለት ነው ኦኬ አንድ ሰው ለምሳሌ አሞት ወይ የሆነ ነገር ወይ አክሲደንት ወይ ኢንጁሪ ደርሶበት ነገር ልጠይቁት ሄዳችሁ እንዲህ ካላችሁ I've been better ካላችሁ 100% ደህና አይደለሁም completely አልተሻለኝም እንደማለት ነው ኦኬ እንዲህ ብለን ከመለስን ማለት ደህና እንዳልሆነን ከመለስን ያ ሰው ይለናል why what's wrong ለምን ምን ሆነሃል ምንድነው ችግሩ ብለው ይጠይቁናል ከዛ ያው ያመመንን ወይ የሆነውን ነገር እንናገራለን ማለት ነው ኦኬ እሺ እንደገና ደህና ከሆነንና ደስ ብሎን ከሆነ ጥሩ ሙድ ላይ ከሆነን ደግሞ I'm very well indeed I am very well indeed በጣም ደህና ነኝ በርግጥም ደህና ነኝ እንደማለት ነው ኦኬ fantastic በጣም ደስ ብሎን ከሆነ ማለት ታውቁታላችሁ fabulous እጅግ በጣም ጥሩ ነኝ እንደማለት ነው በጣም ደህና ነኝ እጅግ በጣም fabulous እንላለን ማለት ነው ኦኬ እነዚህ እንግዲህ የሰውን ደህንነት ስንጠይቅ ያሉ ጥያቄና መልሶች ናቸው ማለት ነው ኦኬ ሁለተኛው አንድን ሰው ደግሞ ምን ስራ ላይ እንደተሰማራ ለመጠየቅ የምናውቀው ምንድነው ድሮ ትምህርት ቤት የተማርነው ለምሳሌ what is your job ነው አይደለ ነገር ግን እዚህ ሀገር what is your job ብሎ በቀጥታ ዳይሬክትሊ የሚጠይቃችሁ ሰው የለም አጋጥሞኝ አያውቅም እኔ ብዙ ምን እንደሚባለው what is your job ሳይሆን ብዙ ጊዜ what do you do ነው የሚላችሁ ስራሽ ምንድነው ለማለት ማለት ነው ወይም ደግሞ ምን ስራ ላይ ነው የተሰማራሹ ለማለት or what do you do for living ይቅርታ በጣም እየቸኮልኩባችሁ ከሆነ ቀስ ብዬ አነባለሁ እሺ what do you do for living ምንድነው
ምን ሙያሽ ወይ ደግሞ ለመኖር ምንድነው የምትሰሪው ኦኬ ስራሽ ምንድነው እንደማለት ነው ከዛ ስራችን I am a ብለን ምን ሰራው ቲቸር ከሆነን ቲቸር መሐንዲስ ከሆነን መሐንዲስ ኦ ነርስ ከሆነን ነርስ ስራችንን ብቻ I am a ብለን እንመልሳለን ማለት ነው እንደገና ስራችንን ምን እንደሆነ ስራችን ለመናገር ካልፈለግንና ቦታውን ብቻ መናገር ከፈለግን I work at a bank ለምሳሌ ባንክ ነው የምሰራው ግን ምን አይነት ስራ እንደምንሰራ ባንክ ውስጥ መግለጽ ካልፈለግን ወይም ደግሞ በቂ ነው ብለን ካሰብን ማለት ነው I work at a bank እንላለን ማለት ነው እንደገና ትልቅ ካምፓኒ ብዙ ሰው የሚያውቀው ካምፓኒ የምንሰራ ከሆነ I work for the ብለን የካምፓኒውን ስም I work for ብለን የካምፓኒውን ስም መጥቀስ እንችላለን ለምሳሌ I work for the BBC ብዙ ሰው ስለሚያውቀውና ትልቅ ካምፓኒ ስለሆነ I work for the BBC እነዚህ ሁሉ መልስ ይሆናሉ ማለት ነው ኦኬ ከዛ ምን ላለኝ የጠየቀነው ሰው ማለት የጠየቀን ሰው oh that must be exciting የሆነ ጥሩ ነገር እንደሆነ የሆነ ያንን ሰው ደስ እንዲለው ማድረግ አለብን ማለት የተለመደ ነው that must be exciting ወይም ደግሞ really ነው እንዴ ዋው ምናምን ነው የሚሉት በቃ እዚህ ሀገር የሚሉትን እንግሊዝኛ ተናጋሪ ሀገር ውስጥ የሚባለው ነው መናገራችሁ ያለው ኦኬ ሌላ ደግሞ በትርፍ ጊዜሽ ምን ማድረግ ትወጃለሽ ብሎ ለመጠየቅ ወይም ደግሞ ሆቢሽ ምንድነው አሁን የተማርነው ትምህርት ቤት ድሮ ምንድነው what is your hobby አይደል የነበረው ግን እንዲህ ብሎ የሚጠይቅ የለም ብዙ ጊዜ ማለት ነው እንግሊዘኛ ተናጋሪ ሀገር ውስጥ የተወለደው የሚያደገ ሰው what's your hobby ብሎ ብዙ ጊዜ አይጠይቅም የሚጠይቁት ምንድነው what do you do for fun ይሄ ራሱ ምንድነው በትርፍ ጊዜ ወይም ደግሞ ምንድነው ደስ የሚልሽ ማድረግ ከስራ ውጪ ማለት ነው ኦኬ ወይም what do you do in your spare time ማለት ትርፍ ጊዜ ማለት ነው አይደል what do you do in your spare time በትርፍ ጊዜሽ ምን ማድረግ ደስ ይልሻል ምን ታረጋለህ እንደማለት ነው ከዛ መልሳችን I like to read books መጽሐፍ ማንበብ እወዳለሁ ወይም I really like playing football በጣም የምወደው ከሆነ ያን ነገር really ብለን እንጨምርበታለን I really like playing football ወይም I really like reading books እንላለን ማለት ነው ing ከተጠቀመን ቱን አናስገባም ኦኬ ከላይክ በፊት ከላይክ በኋላ I mean ቱ አይገባም በደንብ ይዩት ዲፈረንሱን እሺ I like to read books ማለት እንችላለን ወይም ደግሞ I really like reading books መጽሐፍ ማንበብ ደስ ይለኛል መጽሐፍ ማንበብ እወዳለሁ እንደማለት ነው ከዛ ደግሞ I kind of like watching films I kind of ማለት ብዙም አይደለንም ግን ፊልም ማየት ነገር አለ አይደል እንደማለት ነው I kind of like watching films እንላለን ማለት ነው እንደገና ደግሞ ምንም አይነት ማለት ስፔሲፊክ የሆነ ወይም ደግሞ ልክ እንደ መጽሐፍ ማንበብ ፉትቦል ምናምን የተወሰነ ስፔሲፊክ የሆነ እንትን ከሌለ ሆቢ ከሌለ ምንድነው ለምሳሌ as an example I like spending time with my friends and stuff like that ከጓደኞቼ ጋር ጥሩ ጊዜ ማሳለፍ ደስ ይለኛል stuff like that እንደዛ የመሳሰለ ነገር አለ አይደል እንደማለት ነው ምክንያቱም ስፔሲፊክ የሆነ የለንም እንዲህ ነው ብሎ ምንናገረው ነገር ከሌለን ማለት ነው stuff like that ብለን እንጨምርበታለን ማለት ነው ኦኬ አንድን ሰው ደግሞ ከየት ሀገር እንደሆነ ለመጠየቅ ወይም ደግሞ ከየት ነው የመጣሽው ሀገር ሼት ነው ለማለት እኛ የለመድነው ምንድነው where's your country አይደለ ግን almost ይሄ ነገር ሰው አይጠቀምበት ኦኬ ኔቲቭ የሆኑ ሰዎች አይጠቀሙበትም እነሱ የሚጠይቁት ምንድነው where are you from ማለት ሀገር ሼት ነው እንደማለት ነው ከዛ መልሳችን I'm Ethiopian እንላለን ማለት ነው ወይም I'm from Ethiopia I am ብለን from ካለን ያው ኢትዮጵያ ነው የምንለው I am Ethiopian ኢትዮጵያዊ ነኝ ከኢትዮጵያ ነኝ እንደማለት ነው ኦኬ ከዛ ደግሞ የሆነ ከተማ ላይ ካገኘ ነው እዛው ከተማ ላይ
አግኝተነው ማለት ነው ከዚሁ ከተማ ነህ ለማለት ለምሳሌ ማንቸስተር ካገኘ ነው are you from Manchester እንለዋለን ማንቸስተር ውስጥ ካገኘ ነው ማለት ነው are you from Manchester ስንለው ከሆነ yes ይለናል ካልሆነ ግን no I'm from London ይለናል ማለት ነው ስለዚህ ግዴታ ሀገር ብቻ ሳይሆን ማለት ነው ሲቲ ራሱ አንድ ሀገር ውስጥ ሆኖ ሲቲዎችም የታወቁ ሲቲዎች አሉ አይደል እነሱንም ለመጠየቅ ይረዳናል ማለት ነው ኦኬ እሺ የሰው ስም ለመጠየቅ አሁን ለምሳሌ የሆነን ሰው አገኘ ነው ሰላም እየጨበጥ ነው ማለት ነው what's your name አይባልም ምናቀው ነው አይደል ዳይሬክት ነው በጣም ቀጥተኛ ጥያቄ ስለሆነ እንደዛ አይባልም እንደዛ ከማለት ይልቅ የተለመደው ማለት ነው hi I'm free and you እየጨበጥ ነው ወይ ደግሞ ስታገኙት ማለት ነው ለመታወቅ hi I'm እገሌ and you ከዛ hi I'm John ብሎ ወይጃችሁን ይጨበጣችኋል or ስሙን ያስተዋውቃችኋል ማለት ነው ኦኬ አሁን ደግሞ ከዚህ በፊት ያገኘነው ሰው ስም ሲጠፋብን ኦኬ የሆነ ቦታ ላይ አግኝተነው ነበር ከዚህ በፊት ዛሬ ተገናኛችሁ ስሙ ግን ጠፍቶባችኋልና በጣም ያሳፈራል አይደል እና embarrassed ለመሆን ማለት ነው oh I forgot your name ስም ጠፋብኝ ከማለት ይልቅ ማለት ነው የሚባለው ምንድነው I'm sorry what was your name again I am sorry what was your name again I'm sorry ይቅርታ ስም ማን ነበር I'm sorry what was your name again ብለን ነው እኛም ሳናፈር ሰውየውንም ወይም ሴትዮን ቅር ሳናሰኝ ስማቸውን እንደገና እምንጠይቀው ማለት ነው ኦኬ እሺ የሰውን ስልክ ኢሜል ለመጠየቅ ያው ይሄ የትም ባህል ላይ ያለ ነው ስልክና ኢሜል ለመጠየቅ እንግዲህ ወዲያው አይጠየቅም ኤኒዌይ አይደለም ምንም ሰውን ስታገኙት ስልክሽ ምንድነው አውርታችሁ አሁንን ሁሉ ካወራችሁ በኋላ ቅድም ያልኳችሁን የተማርናቸውን የት ነው ሀገርሽ ከየት ነው የመጣሽው ምናምን ስምሽ ማን ነው ይሄ ከተባለ በኋላ ማለት ነው ስልክ ለመጠየቅ ስትፈልጉ what's your number አትሉም ቀጥታ አይባልም እንደዛ almost አልተለመደም ኦኬ በጣም ይቅርታ የተለመደው ምንድነው could I get your number ቁጥርሽን ማግኘት እችላለሁ ቁጥርህን ማግኘት እችላለሁ ነው የሚባለው እንጂ what's your number ቁጥርሽ ምንድነው አይባልም ማለት ነው or ቁጥርህ ምንድነው አይባልም ወይም ደግሞ could I get your email address email addressሽን ማግኘት እችላለሁ ነው የሚባለው ኦኬ ያ ሰው ፈቃደኛ ከሆነ of course my phone number is ብሎ ቁጥሩን ይናገራል ማለት ነው of course my phone number is ይላችኋል ወይም ደግሞ of course it is ብሎ ቁጥሩ ይናገራል ማለት ነው it's the same thing ኦኬ ሌላ ሶሻል ሚዲያ ላይ እንዳሉ ለመጠየቅ ወይም ደግሞ ፌስቡክ አካውንት አለ የለም ለማለት ደግሞ ማለት ነው ያው ፌስቡካቸውን ደግሞ ያው እንዲሰጧችሁ ለመጠየቅ ዳይሬክትሊ ፌስቡክ እንትንሽ ምንድነው ወይም ፌስቡክ አካውንት ምንድነው ስምህ ምንድነው ከማለት ይልቅ እንዲህ ነው የሚባለው የተለመደው ይሄ ነው በቃ are you on Facebook ነው ምንለው ኦኬ are you on Facebook ከሆነ ያ ሰው yes I am ይላችሁና ይነግራችኋል የፌስቡክ ስሙን ማለት ነው ካልሆነ no ይልና ግን እናንተን ስቲል ማግኘት ከፈለገ ያ ሰው but my email address is ብሎ ኢሜይሉን ወይም ደግሞ but my phone number is ብሎ ይሰጣችኋል ማለት ነው ኦኬ ያው ፌስቡክ የለኝም ነገር ግን ኢሜል አድሬስ ይሄ ነው ስቲል ከዚህ ሰው ጋር መገናኘት ይፈልጋል ማለት ነው ያ ሰው ኦኬ ኢንትረስትድ ሆኖ ያንን ሰው ጓደኛ ማድረግ or ኮንታክት ማድረግ ይፈልጋል ማለት ነው ኦኬ ኔክስት አንድን ሰው ደግሞ የት እንደሚኖር ለመጠየቅ የሚጠቀሙት ማለት ነው so where do you live ይሄ ታውቁታላችሁ ምንም አዲስ ነገር አይደለም ይሄን ነው የምናውቀው anyway so where do you live ሲላችሁ I live እንደዚህ ከማለት ይልቅ ብዙ ጊዜ የተለመደው
do you know እንደዚህ የሚባል ቦታ do you know ብለን የሰፈራችንን ስም አካባቢውን ወይም ትሬን ስቴሽን ከሆነ ትሬን ስቴሽን do you know እንደዚህ የሚባል ቦታ እዛ አካባቢ ነው ትልታላችሁ ማለት ነው ወይም ደግሞ የሆነ የሚታወቅ ትምህርት ቤት የሚታወቅ ላይብረሪ የሚታወቅ ቦታ ካለ near the ብለን school near the library ምናምን እዛ ጠገብ ነው ግን ያ ሰው የሚያውቀው መሆን አለበት ትምህርት ቤቱንም ላይብረሪውንም ሌላውንም ቦታ ምንናገረው ማለት ነው ከዛ ይኑሉ ካለም በኋላ ማለት ነው how about you አንተስ ይሄ how about you የሚለው እንግዲህ ለሁሉም ነው የሚጠቅመው ለሁሉም ጥያቄ ማለት ነው ለምሳሌ ምን ማድረግ ተወዳለ በትርፍ ጊዜ ምናምን ለተባለው እናንተም አንድ አይነት ጥያቄ መጠየቅ ፈለጋችሁ ስለዛ ሰው ማወቅ ከፈለጋችሁ how about you አንተስ how about you እንዳለን እነሱም ደግሞ በተራቸው ይነግሩናል ማለት ነው ኦኬ እሺ አንድን ሰው እህት ወንድም እንዳለው ለመጠየቅ ይሄ ይታወቃል በርግጥ ሁሉም ሲያውቃል Do you have any brothers and sisters? Do you have any brothers and sisters? እንላለን የጥያቄ ምልክት አድርጉበት ከዛ ካለን Yes, I have a brother and a sister. A brother ማለት እዚህ ጋር one አንድ brother እና አንድ sister አለኝ አዎ እንላለን ወይም ደግሞ Yes, I have two younger brothers. እድሜያቸውን ለመናገር ደግሞ ከፈለግን አዎ ሁለት ታናናሽ ወንድሞች አሉኝ Yes, I have two younger brothers. ወይም ደግሞ Yes, I have a younger brother ታናሽ ወንድም and an older sister. ታላቅ እህት Yes, I have a younger brother and an older sister እንላለን ማለት ነው እንደገና ምንም ወንድምና እህት ከሌለን ደግሞ ለእናት ለአባቴ አንድ ነኝ ለማለት ደግሞ I am an only child እንላለን I am an only child I am an only child I am an only child ብለን እንመልሳለን ማለት ነው ወንድም እህትም የለኝም ለእናት ለአባቴ አንድ ነኝ እንደማለት ነው ኦኬ አንድን ሰው ያገባ እንደሆነ ወይም ጓደኛ እንዳለው ለመጠየቅ ስንፈልግ ጓደኛ እንዳለው እንኳን ከቨር ያራኩት አይመስለኝም እዚህ ጋር እስቲ እንየው ለማንኛውም ኦኬ ምንድነው ቀጥታ are you married አንልም ኦኬ are you married or ካልነው ትንሽ ቀጥታ ጥያቄ መሆኑን ይቀንሰዋል ማለት ነው ይሄ ትንሽ ይሻላል are you married ካለን are you married ብለን ከጠየቀን ቀጥተኛ ጥያቄ በጣም ዳይሬክት ሆነ ማለት ነውና ትንሽ የተለመደ አይደለም ነገር ግን are you married or መጨረስም የለብንም are you married or ብለን ማቆም እንችላለን ማለት ነው ከዛ ያገባ ከሆነ ያሰው yes I have been married for 5 years 10 years 20 years 30 50 ይያለ ይናገራል ማለት ነው አዎ ብቻለው ካገባው ይሄን ያህል አመት ሆነኝ እንደማለት ነው ከዛ not yet but I'm engaged not yet ማለት አላ not እስካሁን አላገባሁም ነገር ግን ታጭቻለሁ I'm engaged ሲለን አንድ ሰው ግዴታ congratulations ማለት አለብን ኦኬ አንድን ሰው ስለለበሰው ልብስ ወይም ደግሞ ስላረጋው ጫማ ወይም ስለያዘው ቦርሳ ጥሩ አስተያየት ለመስጠት ወይም ኮምፕሊመንት ምንሰጠው እንዴት ነው ኦኬ ለምሳሌ ቶፕ የሆነች የለበሰችው ቶፕ ጥሩ ከሆነ ቆንጆ ከሆነ I love your top እንላለን ማለት ነው ብዙ ጊዜ ይሄን የሚጠቀሙ ሴቶች ናቸው I love your top ይላሉ ኦኬ ወንድ ከሆነ ደግሞ I really like your top ይላል ማለት ነው ድምጼም እንደዛ ለማድረግ ሞከርኩኝ እና ዲፈረንሱን አያችሁት አይደለ ኖርማሊ ወንዶች I love your top አይሉም ሴቶች ናቸው I love your top ይላሉ ማለት ነው ሴቶች ወንድ ከሆነ ግን I really like your top ኦኬ የለበሽው ቶፕ በጣም ወድጄዋለሁ ቆንጆ ነው እንደማለት ነው ያው ስንመልስ thanks ነው ምንለው ማለት ነው ከዛ በኋላ where did you get it እንላለን የት ነው የገዛሽው ለማለት ነው የት ነው የገዛሽው ብለን ስንጠይቅ where did you buy it አይባልም ብዙ ጊዜ buy የሚባል ብዙ ሰው አይጠቀምም ኦኬ ኔቲቭ ተናጋሪዎች እንግሊዘኛ የት ነው የገዛሽው ብሎ ለመጠየቅ where did you buy it አይሉ እኛ እንግዲህ ድሮ በቴክስት ቡክ በትምህርት ቤት ተማርነው እንደዛ ነው አይደለም እንዴ ነገር ግን ንግግር ላይ
ብዙ የእንግሊዘኛ ተናጋሪ ሀገር ውስጥ የተወለደ ሰው እንደዛ አይጠቀምም ይሄን ነው የሚጠቀሙት where did you get it የት ነው የገዛሽው ለማለት ነው I got it at ብለን የሱቁን ስም እንናገራለን I got it at any shop name ማለት ነው ወይም ደግሞ የሀገሩን ስም ከሌላ ሀገር ከሆነና ሾፑን ምናልባት ያ ሰው ላያውቀው ይችላል ብለን ካሰብን ደግሞ I got it in Italy ለምሳሌ ጣሊያን የገዛሁት I got it in ዲፈረንሱን አያችሁት in ሀገሩን ለመጥቀስ ነው ሾፑን የሚታወቅ ከሆነ ደግሞ I got it at እንደዚህ ሾፕ እዛው ከተማ ያለ ከሆነ ሌላ ሀገር ከሆነ ደግሞ ሾፕ ያለው I got it at የሾፑ ስም in ብለን ደግሞ የሀገሩን ስም እንጠቅሳለን ማለት ነው I hope እየገባችሁ ነው በጣም ከቸኮልኩኝ ንገሩኝ እሺ next time ላይ እንዳሻሽል ኦኬ አንድን ሰው ደግሞ ስለ ሆሊዴይ መጠየቅ ለምሳሌ ቫኬሽን ትሄዳለህ አትሄድም ይሄ በጣም የተለመደ ነው እዚህ ሀገር ቫኬሽን በቃ almost ስራ ቦታ ምናምን ወሬው እንደው ብዙ ጊዜ ስለ ቫኬሽን ስለ ያው እንግሊዝ ሀገር ከሆነ ደግሞ ስለ አየሩ ነው መቼም የሚጠየቀው ሁሌ ቫኬሽን አየሩ ሁኔታ ማለት ነው weather ኦኬ so ስለ ቫኬሽን ለመጠየቅ እንዴት ነው የምንጠይቀው ነው እንደዚህ ነው የምንለው Are you going on holiday this year ወይም ደግሞ Are you going on holiday this summer ለነበር ቅድም በዚህ አመት ሆሊዴይ ትሄዳለህ እንደማለት ነው ቫኬሽን ትሄዳለህ በዚህ አመት Are you going on holiday this year ወይም ደግሞ Are you going on holiday this summer Okay or are you going anywhere on holiday this year anywhere መጨመርም ትችላላችሁ የምትሄድበት ቦታ አለ በዚህ አመት ሆሊዴይ ለማለት ነው ትሄዳለህ ማንሄድ ከሆነ I'm staying at home this year at home ማለት ያው እዚሁ ሀገር ለማለት ነው home ነው የሚባለውና እዚሁ ነኝ አልሄድም እንደማለት ነው I'm staying at home this year በዚህ አመት እዚሁ ነኝ እዚሁ ሀገር ውስጥ ነኝ ለማለት ነው ምን ሄድ ከሆነ ደግሞ yeah I'm going to ብለን የሀገሩ ምን ሄድበትን ቦታ in July ካስፈለገና የምናቀው ከሆነ ምን ሄድበትን ጊዜውንም መጥቀስ እንችላለን ማለት ነው እንደገና ደግሞ እንደምንድን እናቃለን ግን የት ቦታ እንደሆነ ካላወቀን I'm planning to go to Japan ከሆነ or maybe Thailand ኦፕሽኖች እየሰጠን ማለት ነው ግን እርግጠኛ አይደለም የት እንደሚሄድ ይሄ ሰው ማለት ነውና ስንመልስ ምንለው ምንድነው I'm planning to go to Japan or maybe Thailand I'm planning to go to Addis or maybe USA you know anything እርግጠኛ ግን አይደለንም ግን እንደምንሄድ ግን እናቃለን የሆነ ቦታ ማለት ነው ሆሊዴይ እንደምንሄድ ግን እናቃለን ኦኬ ከዛ ያሰው ሚለናል how long are you going for ለምን ያህል ጊዜ ትሄዳለህ how long are you going for ለምን ያህል ጊዜ ነው የምትሄደው I'm going for ማለት እንችላለን ወይ ደግሞ ቀጥታ ጊዜውን ብቻ መናገር እንችላለን 10 days a week a month 2 months 2 months holiday በጣም ረጅም ነው anyway እና እንደዛ ብለን መመለስ እንችላለን ግዴታ I'm going ብለን መጀመር የለብንም ቀጥታ ለምን ያህል ቀን ለምን ያህል ጊዜ እንደሆነ መናገር እንችላለን ማለት ነው ኦኬ አሁን ደግሞ አንድን ሰው ስፖርት ይወድ እንደሆነ ለመጠየቅ ምንድነው የምንለው ኦኬ አሁንም በእንግሊዘኛ ተናጋሪ ሀገር ውስጥ የተወለዱ ሰዎች ወይም የዛ ሀገር ኔቲቭ የሆኑ ሰዎች የሚያወሩትን ነው የምነግራችሁ ያለሁት እንጂ ብዙ አለ ያው የምንለው አይደለ ግን ምንድነው የተለመደውና የሚባለው Okay which sports are you into የትኛው ስፖርት ነው የምትወደው ወይም ደግሞ ኢንትረስት የሚያደርግ የትኛው ስፖርት ነው እንደማለት ነው ኦኬ ከዛ መልሳችን I'm into football ወይም I'm into basketball I'm into ሌላም የስፖርት አይነት እንጠቅሳለን ማለት ነው ወይም ደግሞ I'm a fan of
football I'm a fan of basketball I'm a fan of ሌላ ስፖርት any sport የምንወደው ለመናገር እንዲህ ብሎ ነው የምንመልሰው ኦኬ እሺ እንደገና ስፖርት ብዙም ስፖርት እንትን የማይለው ወይ ደግሞ ማንወድ ከሆነ አልወድም አንልም ኦኬ I don't like sport ምናምን ሳይሆን የምንለው ፖላይት የሆነና ብዙም ያንን ሰው በማያሳቅቅ መልኩ ምን መልሰው እንዴት ነው no I'm not really into sport አይ ብዙም ወደ ስፖርት ዝንባሌው የለኝም ወይም ደግሞ ብዙም አይደለም ስፖርት ኦኬ እንደማለት ነው ከዛ ስፖርት ወዳለው ወይም ደግሞ ለምሳሌ I'm into football አልን አይደለ ከዛ ይመጣል ደግሞ ይላ ጥያቄ መቼም የፉትቦል ጥያቄ ከተነሳ ያው ይቀጥላል ስለዚህ which team do you support ይሄ ታውቁታላችሁ የትኛው ቲም ነው ሰፖርት የምታረጉት ብሎ ይጠይቃችኋል ማለት ነው ፉትቦል ወዳለው ስላላችሁ ወይም ደግሞ ሌላም የስፖርት አይነት ከሆነ ኦኬ ፉትቦል ካለን I support Arsenal እንላለን ማለት ነው አርሴናልን ሰፖርት አደርጋለሁ እንላለን ኦኬ ዛሬ ትምህርት ይሄን ይመስል ነበር ከወደዳችሁት አሳውቁኝ ላይክ አድርጉ ሼር አድርጉ ኮሜንት አድርጉ እንዲሁም ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ አድርጉ እንደዚህ ኢንትረስቲንግ የሆኑ ትምህርቶችን እያስኩኝ እመጣለሁ ለዛሬ እዚህ ላይ አበቃለሁ I hope የሆነ ሰው እንደሚጠቀምበት ነው አስተያየት ካላችሁ ስጡኝ መልካም ጊዜ መልካም ጥናት አልቸኮልኩም ከቸኮልኩኝ አሳውቁኝ እሺ thank you bye